በየማለዳው ዓለም ሳይነቃ በፊት ጸጥ ያለ ጦርነት ይጀምራል። ጠላትህ ውጪ አይደለም፣ ጠላትህ ምቾት የሚፈልገው ለ5 ደቂቃ ብቻ እያለ የሚያሹት ደካማ ማንነትህ ነው። ያ የጠዋቱ 5 ሰዓት ደወል ሲጮህ ያን ጊዜ ትዝ ይለኛል። ያ ቅጽበት፣ የአልጋው ሙቀት ሲጣራህ፣ የዓላማህ ቅዝቃዜ ደግሞ እርምጃ ሲጠይቅህ። ጦርነቱ እዚያ ነው፣ ማንም የማያውቀው ማንም የማያየው የአንተ እና የራስህ ጦርነት ያኔ ነው። ተግሣጽ የሚወለደው የቅጽበታዊ ፍላጎት ሳይሆን በየጊዜው ከፍ ለማለት ለመግፋት፣ በጨለማ ውስጥ ለመገንባት ስትመርጥ የወደፊት ማንነትህን እያጠነከርከው ነው። ያኔ ነበር የማይላኩ መልእክቶች ጽናቴን ያሳዩኝ። ያኔ ነበር ትዕግሥት የሌለው ዓለም ውስጥ ጸጥ ያለ ትዕግሥት መገንባት የጀመርኩት። ይህን የማውቀው ስላሳለፍኩት ነው። እኔ ያ የወደፊት አንተ ነኝ። ወደ ኋላ የምመለከተው እያንዳንዱ ድል፣ እያንዳንዱ ጥረት አሁን ያለሁበትን ቦታ ገነባ። ድምፄ ጸጥ ይበል፣ ሥራዬ ግን ይናገር። የምትፈልገው ጥንካሬ በየማለዳው በሚደረገው ጸጥ ያለ ጦርነት ውስጥ ነው የሚገነባው። ስለዚህ በየማለዳው ያንን ጦርነት አስታውስ። ይህን መልእክት ሰምተህ ከሆነ ለበለጠ ጥንካሬ አብረን እንሂድ።